ሰላም ይላኸም ነው። ዛሬ ላይ ቀጣይ ክፍል እናያለን። ግዕዝ ባለፈው ጊዜ ስንማር 22ቱን ፊደላት አይተን ነበረ። ከ22ቱ ፊደላት ቀጥሎ አምስት ዝሯን ወይም ዲቃላ ፊደላት የሚባሉ አሉ። በዕብራይስጥ ደግሞ ሶፊዮት የሚባሉ አምስት ቁጥራቸው አምስት አሉ የተለዩ ማለት ነው። እና እነሱን እናያለን ብዬ ቃል ገብቼ ስለነበረ ለዛ ነው። ይሄ የመጀመሪያው ኸፍ ነው። አሁን ላይ የፊደል ተመሳሳይነት እንደዚህ አናይም። እንደምታዩትም ሁሉም ተመሳሳይ ናቸው። ግን ይህንን መሰረታዊ ሀሳቡ ከበፊቱ ጋር አንድ አይነት ስለሆነ በዋናነት መጨረሻ ላይ በቃል መጨረሻ ሲመጡ ቅርጻቸው የሚቀይሩት ብቻ ናቸው እዚህ ላይ የምንመለከታቸው። የመጀመሪያው ኻፍ ነው። ልክ እንደ ልጅ አድርገን እንውሰደው። እናት ወይም አባቱን ተከትሎ የሚሄድ ልጅ አይነት ነፍስ የማያውቅ ቢሆን እና ማጠፍ ሲገባ ማጠፍ አያውቅም አይነት እና ልክ እንደዛ። ስለዚህ መታጠፍ ሲገባው እዚህ ጋር ዝርግት ብሎ ይወርዳል ማለት ነው። ቀጥ እንዳለ ነው የሚወርደው። እዚህ ጋር ይለያል ትንሽ። ይሄ ሜም ሶፊት ሜም ነው ራሱ። ይሄ ሜም ሶፊት በትልቁ ሜም ሶፊት በትንሹ እና የአማርኛው ወይም የግዕዙ የተቀላቀለ ሁለቱንም ወስዶ ግን ገልብጦ ማለት ነው መሆኑን ለማሳየት ያክል ነው። ይሄንኛው ብቻ ይለያል። ባጭሩ ይሄም ቢሆን ክፍተት እያለው ዝግ ያደርገዋል ማለት ነው። ከዛ ኑን ሶፊት ነው። ኑን ሶፊት ልክ እንደዚሁ ከላይ ያለውም ሁሉም እንዳለው ነው። ይሄ ወደ ታች ይወርዳል፣ ይረዝማል። ፌ ሶፊትም እንደዛው። የአማርኛው ተመልከቱ፣ የግዕዙ ተመሳሳይ ሁሉም። ታዲ ይሄ ነበረ ልክ ቅድም እንዳልነው እንደዚህ። ስለዚህ ይህንን በቀላሉ እኔ መማር አልችልም የሚል ሰው ራሱ ሊኖረው አይገባም እዚህ ላይ። ምክንያቱም ምን ያክል የወረደ እንደሆነ የማስተማሪያ መንገዱ እንዴት አይነት ግልጽ እንደሆነ ተመልከቱ። ኻፍም ቢሆን ኑንም ቢሆን ፌም ቢሆን ሳዲም ቢሆን ሜምም ቢሆን ከበፊቱ ፊደል የተለየ ነገር ሆኖ አይደለም። ባጭሩ የመጨረሻውን መልቀቅ ነው። ይሄ ነው። ይሄ የምታዩት አምስቱ ተመሳሳይ አምስቱ የዝርዋን ወይም ደግሞ ዲቃላ ፊደላት የሚባሉት ናቸው። ብዙዎቻችሁ አታውቋቸው ይሆናል። እንዳለመታደል ሆኖ ብዙ ቃላት ስለሌሉን ነው። እነዚህን እውነት ነው እናውቃለን። ቋ፣ ኋ፣ ጓ፣ ኳ የሚለው ሁሉም ኳስ፣ ጓንት፣ በኋላ፣ ቋንቋ የመሳሰሉ ቃላት ስላሉን እነዚህ ግን ለግዕዝ በጣም ቅርብ ናቸው። ለሌሎቹ ግን እንደዛው። ለምሳሌ ኩ እዚህ ጋር ኩ አይደለም፣ ይሄ ኩ ነው የሚባለው። ኩሉ ለምሳሌ ሁሉም ለማለት ኩሉ ኮል ይላል በዕብራይስጥ። ይሄ ቁ ነው። ቁ ለምሳሌ እዚህ ጋር ያለው ህ ነው። ዘሁልቅ ለምሳሌ ዘሁልቅ ሆለቀ ማለት ሆለቀ ማለት ነው ቆጠረ እንደማለት። ዘሁልቁ ማለት ነምበርስ የሚለው ነው በእንግሊዝኛ ቁጥር መቁጠር ማለት ነው። ስለዚህ ይሄ ነው። ያው በደንብ የማያውቅ ሰው ዝም ብሎ ዘሁልቁ ይላል። ይሄ እንግዲህ ለማንኛውም አምስቱ ፊደላት ናቸው። ከነዚህ ጋር እነዚህ ሶፊዮት ይባላሉ። እነዚህ ዝርዋን ፊደላት ይባላሉ፣ ወይም የባዕድ ፊደላት እንደማለት ነው። በሌላ ቋንቋ አላየዋቸውም። እነዚህን ይገርማቸዋል። በጣም ነው የሚገርመው። እስካሁን ድረስ ከማውቀው ድረስ በሌላ ቋንቋ የሉም። ስለዚህ መጠበቅ ይገባል። የሆነ ጊዜ አዲስ አበባ ዩኒቨርሲቲ እንኳን ሳይቀር የምን ሀ ብዛት ነው ሀሌታ ውሃ፣ ምዕር ውሃ፣ ህብስት ውሃ ብለው ለምን አይቀነስም ብለው ሰላማዊ ሰልፍ ወጥተው ነበረ። እና እንዳለመታደል ደግነቱ ደህና ሊቃውን ተሰብስበው ይሄ ትክክል አይደለም፣ እያንዳንዱ ፊደል የራሱ የሆነ ሀብት የራሱ የሆነ ይዘት ስላለው ተብሎ እንደገና ተትቶ እስካሁን ድረስ አለ እንጂ እነዚህንም መማር ማወቅ አይደለም። ሀ እንኳን ሀሌታ ውሃ አንስቶ እስከ የሀ ዘር በሙሉ ሊጠፋ ነበርና ከዚህ ይሰውር። አሁን ዛሬ ላይ ሁለቱንም የፊደል ገበታዎች አሳያለሁ። በዚሁ የግዕዙና የዕብራይስጡ የፊደል ገበታ ምን ይመስላሉ፣ እነዚሁን ሶፊዮት ጨምሮ ወይም መጨረሻ ላይ ሲመጡ ጨምሮ ማለት ነው። ይሄንን ሳሳያችሁ ለወደፊቱ ህትመት ተደርጎ እያንዳንዳችሁ ቢያንስ እንኳን ማወቅ የምትችሉበት መንገድ የሚፈጠርበት እድል ሊኖረው። ለጊዜው ህትመት የለም። አሁን ላይ እዚሁ ላይ ግን አሳያቸዋለሁ። እኔም እንዳጋጣሚ ነው ያገኘሁት። የብዙ ጊዜ የቆየ እትም ነው። በደርግ ጊዜ የቆየ ይመስለኛል። ይሄንን ነው። መልካም